ሰላም ሰላም እንዴት ናችሁ አላችሁ ወይ አለን ዛሬ ይዤላችሁ የመጣሁት የዶክመንተሪ ሪቪው ነው። ዶክመንተሪ ሪቪው አንናውን ነምበር ይሰኛል። ይሄ አንናውን ነምበር የተሰኘ እንትን እዚህ ላይ ፊልሙ ይታያል። ፊልሙን ሪከርድ አያደርግም እንትኑ ነው ቴክስቱን ብቻ ነው ሪከርድ የሚያደርገው። ቴክስቱን ያመጣላችኋል። አንናውን ነምበር የተሰኘ ዶክመንተሪ ፊልም ነው ሪቪው የምናደርገው። የሃይ ስኩል ተማሪ ናት እዛ ላይ እንደሚገልጸው እና ቴክስት የሚደርሳት ከ40 እስከ 50 የሚጠጉ ቴክስቶች ይደርሷታል። ሳይበር ቡሊ የሚያደርግ ነው። ተማሪ ናት። ያ ሁሉ ቴክስት ከየት እንደሚደርሳት የሚያሳይ ምርጥ ዶክመንተሪ ነው። በጣም የሚገርመው ይሄ የተፈጸመባት ጥቃት በየቀኑ የሚደርሳት ቴክስት ራሷን ጥሩ እንዳልሆነች መጥፎ እንደሆነች በአቋሟ በትምህርት ደረጃዋ ላይ የሚገልጽ ነው። ስለዚህ ይሄንን ዶክመንተሪ ፊልም እንድትመለከቱት ነው ይዤላችሁ የቀረብኩት። አንናውን ነምበር ይሰኛል። የኔትፍሊክስ ፊልም ነው። እዚህ ላይ ሪከርድ ለማድረግ እየሞከርኩ ነው። ስክሪን ሪከርድ ግን እንትኑን አላወጣም። ቴክስቱን ብቻ ነው የሚያወጣላችሁ። የልጆቻችን ምን እንደሚጠቀሙ በሶሻል ሚዲያ ላይ የሚጫወቱት ጌም ላይ የሚደርሳቸው ቴክስት ላይ ይህንን ትኩረት እንድናደርግ ነው። ሁላችንም እዚህ የምኖር ኢትዮጵያ ውስጥ ሆነን በተለይ ውጭ ሀገር ኖርን ይሄ እነሱን ልጆቻችን አስተዳደግ ላይ የሚያሳየውን በስነ ልቦና የሚደርስባቸውን የሚያሳይ ነው። ይሄ ቴክስት የሚገርማችሁ የሚደርሳት በጣም ፋይንድ አውት አድርገው ከጨረሱ በኋላ የሚያገኙት ከወላጆቿ ነው እና ከወላጇ ከእናቷ ነው የቴክስት የሚደርሰው እና አንዳንድ ጊዜ እንደዚህ የሳይበር ቡሊ ጥቃት የሚደርሰው ከቅርብ ሰው ሊሆን ይችላል፣ የግድ ከሩቅም ላይሆን ይችላል። ስለዚህ ይህንን የሚያሳይ የቴክስት ሜሴጅ ነው ማለት ነው እና ልጆቻችን የሚጠቀሙትን እያንዳንዷን ነገር መቆጣጠር እንዳለብን የሚያሳይ ነው። ለጤንነታቸው፣ ለስነ ልቦናቸው፣ ለአእምሯቸው ሲባል ብዙ አክቲቪቲዎች ላይ ቢጠቀሙ ከሶሻል ሚዲያ እና ከደዚህ ከጨዋታ ከጌም ትምህርታቸውንም በልኩ ተደርጎ እንደዚህ ላይ ቢጠቀሙ ጥሩ ነው። አክቲቪቲዎች ላይ ሌሎች አክቲቪቲዎችን ይህን የተወሰነ ሰዓት ቢሰሩ ጊዜው የኢንተርኔት ነው፣ ብዙ ነገር የሚገኝበት የመረጃ ዘመን ነው። ግን የሰዓት ሰጥቶ ሌላውን ደግሞ በአክቲቪቲ ቢሰሩት ለጨዋታ ከጓደኞቻቸው ጋር ፈን የሚያደርጉበት ሌሎች ኢንተርቴንመንቶች መጽሐፍ ሊሆን ይችላል። ያን የሚያደርጉበት ደግሞ ብናመቻችላቸው ጥሩ ነው እና ይሄን ፊልም ሪኮመንድ አደርጋችኋለሁ። ብታዩት ጥሩ ነው። የክላሷ ልጆች በጠቅላላ ይጠየቃሉ፣ አስተማሪዎቿ ይጠየቃሉ፣ አጠገቧ ያሉት ሰዎች ይጠየቃሉ። ግን አላገኙላትም። ያው ባላቸው የቴክኖሎጂ ተጠቅመው ነው የሚያገኙላት እና ይህንን ፊልም ሪኮመንድ አደርጋችኋለሁ። አንናውን ነምበር ይሰኛል። ቴክስቱ ሜሴጁ ሙሉ ነገር የሚመጣው አንናውን ነምበር ከሚል ቁጥር ስለሆነ ማለት ነው እና እንድታዩት እመክራችኋለሁኝ። በተረፈ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ካላችሁ ከስር እንድታስቀምጡ መክራችኋለሁ ማለት ነው፣ እንድታግዙ ማለት ነው። አብራችሁን ስለቆያችሁ አመሰግናለሁ። ሀሳብ አስተያየታችሁን ከስር አስቀምጡ። ይህን ይመስላል የዛሬው ዶክመንተሪ ሪቪውን ያደረግነው አንናውን ነምበር። በጣም ቆንጆ ነው፣ እንድትመለከቱት ጋብዛችኋለሁ። ቻው ቻው።